تكس نقلي ما أنا بكون خبر ما يقول ما أنا بكون خبر ለምን ፊልም ላይ እንዳየነው ወደ ጫጉላ ቤት ስንገባ አቅፌ ነው ማስገባሽ አላልከኝም? ካላቀፍከኝ አልገባም። ቀልዳታል። ማለት አቲ ብየሆነ ዛሬ የፊቱ ስሜት በቪዲዮ መቃለል አድርጓለሁ። እሺ በቃ እዚህ መጣ ስለዚህ ተደብሮክ ብሎኛል። ማካሮፍ አውቶማቲክ ላይ አድርጎ ሰርፕራይዝ ያርገን። ለእንጀራችንን እንስጠን ብለን ደፋ ቀና ባርን ከቴም በጥይት ሊቆሉት አዳሚ ስልጣኔ አድርጎት ፊልም ላይ የተሾፈን ሁሉ በግድ ካልኩረጅ ከላይ እስከታች በኩረጃ አለቅን እኮ። ኢሼም ቬሪ ሼም። ቀላል ተተራመስን። ሴቶቹ ሳያለቅሱ እንደ ጀማሪ በረኛ እየተንከባለች ዛቱን እንዳረዱ ሰውዬ ታንክ ቢተኩስ ምን ልትሆን ነበር? ታወራለህ እንዴ ደግሞ? ኧረ ዘራፍ አካኪ ዘራፍ ፊት አውራሪ ሳንቾ አጼ ሚኒሊክ የኛ ጥቁር ሰው ጅምር ሰው። እሺ እና ሲተኩስ እኮ ዘራፍ ነው። ኧረ ጀግና ዘራፍ እንደ ደነገጠ ጅግራ ድሬድ ጥይት እንደሳተው ሚዳቆ ጆሮውን አቆመ። ዘራፍ አካኪ ዘራፍ ሜዳ ራስ ሄሎ ፍቄ፣ ስራ ምንም አይልም፣ እየታገለ ነው። ኧረ ፍቄ እንደሱ አይደለም፣ የምንችለውን እያደረግን ነው እኮ።
እሺ እንመጣለን። ፒስ ምንድን ነው የሚለው? ቼኩ 1 ወር ነው የቀረውን ሳቢ ገቢ ካላረጋችሁ አስመጥቷለሁ ምናምን ጃስ እያለ ነው። እሺ ምንድን ነው የምናደርገው? በ1 ወር ጊዜ ውስጥ 140 ሺህ ብር ከየት መጥቶ ነው የሚከፈለው? ኧረ ፍቄ ግን አይደብረውም? እንደ አብረን በከተፋ እንደዛ መከራ እንዳልበላን ዛሬ ቻፓ ሲያገኝ ራሱን እንደ ባላባት ምናምን እኛ እንደ ጭሰኛ ያቆይ ተበድረን ፊልም ሰርተን ከከተፋ ሙያ ወጣ እንላለን። ሌላ ዕዳ ውስጥ እንግባ በእናትህ። ከተፋ እኮ አዙሪት እኮ ነው። አንድ አይነት የሚዜና የሙሽራ ጣጣ፣ ሰርግ፣ ልደት፣ የሀብታም ፓርቲ ምናምን እየከተፍን ለፍቄና ለቤት ኪራይ ለመክፈል ሆኖ ብቻ ይቀር። ቻንስ በራችንን ካላንኳኳች በልደት በሰርግ ከተፋ የት እንደምንደርስ እኔ እንጃ። ስንት ነው? 10 ሺህ ብር። ወር ሰራን ብላችሁ 10 ሺህ ብር ነው የምታመጡት? አይደለም ፍቄ፣ አነስ ያሉ ከተፋዎችን ስለሰራ ነው። እሱን እኔን አይመለከተኝም። እኔ የሚመለከተኝ የሰጧችሁን ብር ቆጥራችሁ እንድትሰጡኝ። በቃ ፍቄ ማለት የ1 ወር ጊዜ ስጠንና ሮጥ ብለን አለብን እንደምንም ሳናስቀር ሰሞኑን ከፍላለሁ። እሱማ ግዴታ ነው። ለመጨረሻ ጊዜ 3 ወር ሰጥቻችኋለሁ። እሺ ሰሞኑ ቼኩን በአዲስ ቼክ ትቀይሩታላችሁ። ሌላው ስራ በሌላችሁ ጊዜ እየመጣችሁ የኔን ስራ እየሰራችሁ ይካካሳል ማለት ነው። 3 ወር ሞልቶ ሂሳቡን ስሰራው ከጎደለ የቀረጻ ዕቃችሁን ገቢ ታረጉና ከእናንተ ጋር በጊዜ መፋታት ይሻላል። ነገ ስራ አላችሁ? ነገ እንኳን አንከትፍም። ኢዝ ፍሪ። የአንድ የትልቅ ሰው ልጅ ልደት አለ። ስለ ስራው ጠዋት ቴክስት አደርጋለሁ። ጨርሻለሁ። ጨው ሳያንስ ያቀርም ብዬሽ እዚህ መንደር ውስጥ መሽገን ከቴ መጨረሻሽ የፍቄን ትራፊ መልቀም ይሁን። ሼም ቤሪ ሼም። በቃ ሞቅ ያለ ስራ አምሮ የሚሰጠን ከሌለ የተገኘውን ከታፈን የቤት ኪራያችንንና ዕዳችንን ለነዛ ጅቦች ወርውረን ቅብለን መብረር ነው። ከመሞት መሰንበት አለ አገሬ ሰው። ወይ ፍቄ አንተ እየተዋወቅን ለአፉ እንኳን እንብላ አይልም። እንብላ ዛሬ ሳንቲም ዘጭ ብያለሁ ምናምን ብሎ እኛ ላይ ይንጠባረራል። ሼም። ጀለስ ካበናትቱ ገና ለገና ከቴዎች እኮ እንደዚህ ቅንቅናቸውን ሳያራግፉ ረጅም ጊዜ ይቆያሉ ምናምን ብሎ አስቡ። ደግሞ በአጭር ጊዜ ተለውጠን ካላሳየነው እኛ ሞተን። ኦኬ ከዚህ በኋላ ጓድ ፍቃዱ ተካል ከወዳጅነት መዝገብ ወደ ጥላትነት መዝገብ ይመዘገብ ዘንድ ጀማው ዋና ጠላት መዝገብ ላይ መመዝገብ ያለበትማ አልፋት ያለንን ወደ ኋላ ያስቀረንን ድህነታችንን እንጂ ፍቃዱ ነው። ድህነታችን ዋና ጠላታችን። ኧረ ፍሬ ላረጋጋው። እንዲህ ጉበቴ ኪራይ ነው እንዴ? ገዳይ ሲያረፋብህ በተዛ ጉበቴ ምን አገባ? ምን ይመስላል ጊስጣ? ነገ ነቃ ብለን እንድንከትፍ ሳብ አድርገን ገብተን አንድ ከጂ ምንም የለም። ቴንኪው፣ አመሰግናለሁ። እንደምን አደርሽ የኔ ልጅ? ሞርኒንግ ዳድ። ምኑ ደግሞ አማርኛ ቤታችን ውስጥ ይወራ፣ ስምምነታችንን ይከበር። እሺ ደህና ደርሽ ብቻ በቃ። እንደምን አደርሽ የኔ ውዷ ልጅ? እድል ሞገስ
ዛሬ እኮ ልደቴ ነው። መልካም ልደት የኔ ልጅ። ረስተኸው ነበር አይደል? ይቅርታ አድርግልኝ፣ ሰሞኑን የሪል ስቴት ጉዳይ በጣም ቢዚ ስላደረገኝ ነው። ሁለተኛ ደግሞ አላደርገውም፣ ቃል እገባልሻለሁ ልጄ። ሁሌም ቃል እገባለሁ ብቻ። አንድ ቀን ፕሮሚስህን ጠብቀህ አታውቅም። ዩ አር ሶ ቢዚ እኮ በልጆች ጉዳይ። ወይኔ ጁዳሪ፣ ቃሌን መጠበቅ ሳልፈልግ ቀርቼ እኮ አይደለም እድልዬ እንደዚህ ቢዚ የሚሆነው። ለአንቺ፣ ለወንድምሽ፣ ለልጅ ልጆቻችሁ የሚተርፍ አንድ መሰረት ላቆይላችሁ እኮ ብዬ እኮ ነው። እሱን አውቃለሁ። እና እኔ አይደለሁም እንደ የልደትሽ ፓርቲ አስቀድሜ እንዲዘጋጅልሽ ያደረግኩልሽ? አይ ነው ዳድ፣ ግን አሁን ላይ የምንፈልገውን ታይም ካልሰጠህን ሌላውን አሟልተህ ቢሰጠን ምን አውቃለሁ። እኔ እንዲሁም ፓርቲ ከርቶብኝ ከአንተ ጋር ባሳልፍ ነው ደስ የሚለኝ። ወይኔ ጁ እኮ ዳሪ፣ ከእንግዲህ ቃል እገባለሁ። አንድ እድል ብቻ ስጭ። ሁሌም ቃል እገባለሁ ብቻ። ከዚህ በፊት ቃል ከገባሁት ነገር ያላደረኩት እንዲያስኮረፈሽ ምንድን ነው ድልዬ? ብዙ ነው። ምንድን ነው እስቲ? ለምሳሌ የህግ ዲግሪን ጨርሼ እዚህ ሀገር የሚሰራ ፕሮጀክት እንዳለ ነግረህ ልታግዘኝ የፕሮሚስድ። በጉዲፈቻ ከሀገር የሚወጡትን ህፃናት እዚህ አገራችን ላይ አዳፕት አድርገን ኤንጂኦ ለመክፈት አይደለም እንዴ? የረሳህ መስሎኝ ነበር። ታንክስ ዳድ። ችግር የለውም። ያሰብሽው ሁሉ በዚህ ዓመት ይፈጸምልሻል። ሌላው ደግሞ 20 ዓመቴ ላይ የጻፍኩትን ስክሪፕት 25 ዓመቴ ከመሙላቱ በፊት ፕሮዲውስ ልታደርግልኝ ቃል ገብተህ ነበር። ዛሬ 26 ዓመቴ ነው። የፊልም እኮ ጽሑፍሽን እኮ አልረሳሁም እድልዬ። ወደዚህ እኮ ስመጣ በእንግሊዘኛ የጻፍሽውን ስክሪፕት ራስሽ ወደ አማርኛ እኮ አስተርጉሜልሻለሁ። ታንክስ ዳድ። እና ፕሮዲውስ ልታደርግልኝ ነው? ችግር የለውም። የኢትዮጵያ የፊልም ጥበብ ባለሙያዎች እንዲሰሩት እናደርጋለን። ከዛ በኋላ እቅድሽ ኤንጂኦ ይከፈትልሻል። ቃል ትገባለህ? ከልቤ ቃል ገብቼልሻለሁ ልጄ። 5 ወር ግን ጊዜ ትሰጪኛለሽ። ሰዓት ቸኩላለሁ። በእናትሽ እድል መልካም በተጨማሪ ለልጄ ሰርፕራይዝ ማድረግላት ውድ የሆነው መኪና ቁልፍ ነው። አስደነገጠችኝ። ማ የቤታችን አከራይ የመጀመሪያ ጠዋትም ስወጣ ሸከካኝ ነበር። ቤቱ ልቀቋለች። ዶሮ ብታልል ጥሩ። አንቺስ ታዲያ ሰብ ችግር ሆናል። እስቲ እኛን ዞር ለጊዜው እርሰው እዚሁ ነው እባክህ። ማለት ባለልደቷን ቆንጆ አያ አራጀለስ የምደነግጥበትን ጉዳይ ላይ ይሄን ጉዳይማ ከቴዎች መስማት አለባቸው። ስድስት ዳራ ይደብራል። ይቅርታ
ቅድም ያነሳኸኝ ፎቶ ታሳየኛለህ? ችግር የለውም። Okay. Here. Okay. መልካም ልደት። Thank you. ነው እየጠጣችሁ እናውራ። ብሉ ላይ በላ ያርቂ። ኧረ የሌለ ሰስፔንስ የፈጠር ቆዳችንን ቆረጥከው። ምንድን ነው የተፈጠረው? እድል። የምን እድል? ስሟ እድል ይባላል። መጀመሪያ ለእድል ዋንጫችንን ብናነሳ ይሻል። ኧረ ይነፋ። ለእድል እሺ እድል ለከቴ ምን ይዛ ከቻለች? ሌላ ትልቅ እድል ጎቤው ለከቴ ሞቅ ያለ ቦነስ ወረዳ ቀረ። ጎበዝ ከፍ ብለን እንብረር። ከች ብላ በር ላይ ያነሳኝን ፎቶ አሳይ ምናምን ቀድዳ ትጀምር። ፎቶግራፍ ተመረረ ነው ምናምን ስትለኝ አይ በልምድ ነው እኔ ተማርኩት ዳይሬክቲንግ እና ራይቲንግ ነው ከማለቴ የሌለ በደስታ ቀውጣው እያከለፈለፈች አባቷ ሰርጓን ከተፈው ምናምን አሉ። የበረራ ላይ ነን ከታፊውላ በቃ ከሰርግና ከልደት ውጪ ሌላ ነገር አታውቁም። ሰው ባለው ነው የሚሸነው። እባክዎት በረራዎትን ቀጥሉ። ሼባው ድል የጻፈችውን ጽሑፍ በአስቸኳይ ፕሮዲውስ ማድረግ ይፈልጋል። ይዟት። ስለዚህ ከነገ ጀምሮ ለአንድ የአማርኛ የፊልም ጽሑፍ የሚያስፈልገውን በጀት በአስቸኳይ ሼባው እዚህ በሰጠኝ አድራሻ ቢሮ ድረስ ማቅረብ። ኧረ ትልቅ የሌለ ሙድ አትያዝ በእናትህ። ይቅርታ ልዘጋ ነው። ተንቀሳቀሱ። ወንዳንቺ ደግሞ ችግር አለብሽ። እሺ ሰው የሆነ አሪፍ ሙድ ላይ ዝም ብለሽ የምትጠልቢው ነገር አለ። እሺ ልዘጋ ነው አልኩኝ። ልዘጋ ነው ያለውን ጨርሳ ምን ታፈጣለህ? መቼ አመጣጥኩ ዳውጣልኝ በቃ። አይ ሟች በቃ ድንፋታ እኛ ላይ ብቻ ነው አይደል? የድሮ ቦምባር አይባልም። እና ሼባው ጎጆ ሪል ስቴት ምናምን እየሰራን ሊሸቅል ነው ከቻለው ነው የምትለው መሰለኝ። ገና 3 ወር አልሆናቸውም ከመጡ። ሌላኛው ዳንጎቴ ከቻለ ለከቴ ማለት ያረል እንዴት አለ። ከላይ ነው ትእዛዙ። ዩዊስ ታንኪዩ የጫነች መርከብ የከቴን ደሴት ተቀጥላ መልቋን ጣለች። ተመቻቻችሁ ምናምን። እዛ ሼባው ደግሞ ጥሎሽ ካልጣልክ ምናምን ብሎ ቢገግም አንተ ለቢሊየነር ልጅ ምን አባለት ትጥለላት? ሬጂስተር ነገር ራሱን ይጥላል። ስለ ድልድዩ ብዙ ጋር ስንቃረብ እናስብበታለን ይላሉ አሜሪካ። ጭዌው በቢሊየን ሆነ ማለት ነው። አይቻት ከደነገጥኩት በላይ ፈታ ባላቀራረባና ግልጽነቷ እንዳልተገራ በቅሎ ታስደንብረኝ። በድሮ ፍቅረኛ በሜሪ ሂደት የይዋን ዘር በቃይም ብላይ ከተማ ገዳም እንዳልገባ እድል እንዲህ በድንገት ቆምን ታስትል ታረጓለህ ጓዴ። ፍቅርና ምች እኮ ድንገት ነው አጣሙ የሚጥል። ዳይሬክተር ነኝ ግን ማለት አልነበረብኝ። ማጨናንቅ ነገር ነው የሚያጨናንቅ። ምን ሰርተሃል ብትለኝ ከጻፍኳቸው ስክሪፕት አንዱ አሾፋታል። ምን ዳይሬክት አድርጋል ጥያቄ ከቺ ካለ የሆነ ሬዲዮኑ የሚባለው ስክሪፕት ራሴ ጽፌ ራሴ ዳይሬክት እያደረኩ ነው። ሲያልቅ አሾፍሻለሁ ምናምን መጫወት ነው። 5 ሲን ከትፈን በበጀት ብክነት የበራበትን ከተፋ ለሚቀጥለው ሚሊኒየም ነው ማሾፋት። ትምሩ ያለን እኮ የመመረቂያ 3 አጫጭር ፊልሞቻችንን ስንፈልጥ 3ቱንም አንተ አስጨብጭበህ ዳይሬክት ያደረግከው አንተ ነህ። በቃ አካሄድ ሼባው ሀሳቡን ሳይቀይር በጀቱን ከተፍ አድርጎ ማስገባት። ፒስ
ለሬዲዮኑ እንደ አቅሚት የሰራናትን በጀት ከኮምፒውተር ላይ እናወርድና ለልጅቷ ገጭ ማለት ነው። ለፊልማችን አልባሳት ወጪ በቅንፍ አስኮ ሰልባሽ ተራ ሐሙስን ጠብቆ የሚገዛ 1000 ብር ቢለውን 20 ከፊቷ ጨምረ 100,000 ብር እንደዚህ ያደረጉ አስተካክሎ በጀቱን ገቢ ማለት እኔ ምስል ትልቅ እድል ሳያመልጠን እንደ ፍሬንድ ፊልም ነቄው ትውልድ መሆን ያለበት። ካልደፈረሰ አይጠራም። ፍትፍት ካሉ በደንብ ፍትፍት ማለት ቆይ ወዴት ልትሄድ ነው? ሼባው ከነገ ጀምሮ በጀቱን አቅርቦ አላለም ብሏል። እዚህ የሳር ፍራሽ ላይ ተኝተህ ቀንዳንበሬ ምግቤ ላይ ተኛችሁ እያለ ጃስ ከሚለን ቢሮ እንገባለን። በጀቱን ከኮምፒውተር ላይ እናወጣለን፣ እናጸድቀዋለን። በቃ ጦርነቱ ተጀመረ ማለት ነው። በለው እንግዲህ ሰፊው ከቴ ሆይ ታላቁ እድላችንን እኛው ተዋንያን፣ እኛው ካሜራማን፣ እኛው ዳይሬክተሩንን እኛው በእኛው ከፍጻሜና በቁባል ማን ነበር ያልከኝ ስምን? ትልቅ ሰው ዳይሬክተር ትልቅ ሰው ምን መሰለህ፣ የልጄ የፊልም ስራ በፍጥነት እንዲሰራልኝና ቃሌን ለመጠበቅ ስል ነው። እሺ አቶ ሞገስ፣ ያንተ የትምህርትና የሙያ ተመክሮ ምን ይመስላል? በፊልም ጽሑፍ ዝግጅትና በዳይሬክቲንግ ተመርቄያለሁ። ጉድ ልምዱስ አለ? አዎ 3 አጫጭር ፊልሞችና ራዲዮ ነው ሚል ፊውቸር ፊልም ጽፌ ዝግጅቱ ሜኔ ነበር። ግን በበጀት እጥረት ምክንያት ልጅ ነህ፣ ወደፊት መስራት ትችላለህ፣ ትደርስበታለህ። ልክ ኖት። ቀጥታ ወደ ስራው እንገባለን። የድሃ ልጅ የድሃ ልጅ? አዎ የልጄ ፊልም ጽሑፍ ርዕሱ ነው። አሁን ገባኝ። የባጀት ዝርዝሩን አዘጋጅ ብዬ ነበር። አዘጋጅተሃል? አዘጋጅቻለሁ። ያው $1.5 ሚሊዮን ብር። ይሄ መነሻ በጀቱ ነው። ያው እያየን የሚስተካከለው። በዶላር ስንት ነው ማለት ነው? $65,000። በ$65,000 ምን አይነት ፊልም ነው የሚሰራው? እየቀለድክ ነው እንዴ? ዓለማችን እኮ ለተራ አክተሮች የሚከፍሉት ቀላሉ ብር እኮ ነው። የልጄ ፊልም ጽሑፍ እንዲበላሽብኝ አልፈልግም። ከልጅ በላይ ምን አለ? $150,000 አድርግና ያዘው። ምን ነው? አይ ለጥበብ እንደዚህ ፍቅር ያለው ሰው ሲገኝ ከወንበር መነሳት ያስፈልጋል ብዬ ነው። ገንዘብ ደግሞ የተሻለ ስራ ለመስራት ጥሩ ጉልበት ነው። ኦፍ ኮርስ መኒ ኢዝ ፓወር። ውል ውስጥ እንዲገቡ ከምፈልጋቸው አንደኛው ፍጥነት ነው። በ5 ወር ውስጥ ሰርተህ እንድታስረክበኝ እፈልጋለሁ። ችግር የለውም አቶ ሞገስ። ጠበቃችንን አሁኑኑ የፊልም ስራ ውል እንዲያዘጋጅ ነገር
የምትተኛበት ግን እናንተ? ቢዚ ተረጋጋ፣ ዋች ተረጋጋ። It's serious. ምንድን ነው? ባንክ ዘርበህ መተህ ከሆነ ግን ጀሞ የለበትም። ኧረ በመድኃኒዓለም ቆይ ልታሳብዱኝ ነው እንደዚህ ቤት የተነሳችሁት? እኔን ብርዬ እኔን እንደለም ሰኞን ጉድ እያዛችሁ ከሆነ ግን ተጨረስናት። ብሎኝ በዚህ ጋ ላይ ቂም አትያዙ። አውቃችሁም አታውቁትም፣ ባለማወቅ ዘረገፋችሁ። ይቅር በሉት። እኔ አፈር ልብላ ብርዬ፣ እኔ ልዘርገፍ ብሪቱ። ሳየው ሰው በላ ተውቼን ሳትታጠብ እንዳትነካ። ጉዲስ ፈላ። ትልቅ ግን የምርህን ነው አይደል? እኔ ዝርግፍ ልበል ብሪቱ። ሳየው ሰው በላ ብርዬ ተው ሳትታጠብ እንዳትነካው፣ ትቀሰፋለህ። ብርዬ እኔ ብር ምነው ትልቅ ሳንዘጋጅ እንደዚህ ጉድ ታደርገን? በሻንጣ ሙሉ የታሰረ ብር አምጥተህ አይናችንን አንሸዋረቀው እኮ ፀሐይ ላይ ማፍጠጥ ብለው። ደም ብዛት ቢኖርብኝ ዛሬ ጉድ ይፈላ ነበር። አንጀሊና ጆሊ ከነባሏ እዚህ ፊልም ላይ ትተውናለች እንዴ? አውቃለሁ። ሼባው የሌለ ቢዚ ነው። 5 ደቂቃ አናገረኝ። ከጠበቃው ጋር አገናኝቶኝ ውል ተጻፈ ምናምን። እኔ ለመንቀሳቀሻ የሚሆን 1 ሺህ ብር ይፈለጣሉ ብዬ ነበር። እዛው ከቢሮ ካዝና አውጥተው በሻንጣ አሸክመው አይኔ እንደፈጠጠ ስበር መጣ። እሺ ምንድን ነው? ስክሪፕቱ ነው። የድሃ ልጅ ማለት ተረጋጋ፣ የፊልሙ ርዕስ ነው። እኔ ደግሞ እኮ ገና ለገና ብር ሰጡ ምናምን ብሎ የሚሰድቡ መስሎኝ ነበር። እሺ እና ምን ልትሆኚ ነበር? ምንም ነገሩን እኮ ነው። ደግሞ የድሃ ልጅ ስድብ የግላችን ያደረገው ማን ነው? ማንም ድሃ ሆነ ዲያስፖራ ነኝ ባይለት ጣብታ ማማ ኢትዮጵያ ድሃ እስከሆነች ድረስ ሁሉም የድሃ ልጅ ማንን ይሰድባል? የድሃ ልጅ እና የድሃ ልጅ ሾፋ ታሪካችንን እንስማው። የድሃ ልጅ በድል ሞገስ ኤልኤ ዩኤስኤ ፊንላንድ ውጭ አዲስ አበባ ከተማ የድሃ መንደር ሌሊት። አስቡት የኛን ሰፈር በሌሊት እና አውሬው አንግሊዙ ጨለማ ላይ ቆሞ ታብራራለህ እንዴ? እስኪ ጸጥ በልና እንስማው፣ ማንም እንዳያቋርጠው በእናትህ። እሺ ቀጥይ። ሲን 2 ውስጥ አንድ የድሃ ቤተሰብ መኖሪያ ቤት ልጅ መኝታ ቤት ሌሊት አንዲት 35 ዓመት የሚሆናት ሴት ሜሮን በቅንፍ የድሃ ልጅ እናት ለ6 ዓመት ሕፃን ሴት ልጇ ለፍቅር ተረት እያነበበችላት ፍቅር ስትተኛ ሜሮን ስማት መብራቱን አጥፍታ ወጣች። ሲን 3 የድሃ ቤተሰብ ሳሎን ውስጥ ሜሮን በተሰላቸ ስሜት ባረጀ የቤት ማጽጃ ማሽን ሳሎን ውስጥ የተነጠፈው ምንጣፍ ስታጸዳ ትታያለች። ሜሮን የማጽጃውን ማሽን ወደ ጥግ አድርጋ ወደ ፍሪጅ ሄዳ ፍሪጅ እሺ የጁስ ዕቃውን አውጥታ ውስጡ ባዶ ሲሆን ወደ ሶፋ ሄዳ ተከዛ ስትቀመጥ የሳሎኑ በር ተከፍቶ የሜሮን ባል ሰክሮ እየተንገዳገደ መጥቶ ሶፋው ላይ ተቀመጠ። ግማሽ ሬሌ ብሎ እስኪ ጠርሙስ ተነስቶ አምጥቶ እየጠጣ ግማሽ ሬሌ ብሎ እስኪ አምጥቶ እየጠጣ ሜሮን በንዴት የት ነው ያመሻው? ሄኖክ ታክሲ በማታ የሚነዳ ሰው የት ነው ያመሻው አይባልም። ሜሮን ፍሪጁ ባዶ ሆኖ በድህነት እንሰቃያለን፣ አንተ እያመሸህ እየሰከርክ ትመጣለህ። ሄኖክ ከኪሱ የታሸገውን 15 ሺህ ብር ምን ሺ 15 ብር አውጥቶ ሜሮን ብሩን አንስታ ቆይ ይሄን 15 ሺህ ብር ለ3 ወር ለ15 ቀን እንዴት አድርጌ ነው የማብቃት? በቃ ኧረ ሙድ መያዝ ወገኔ ድሃ ልጅ ተቀለደብሽ። ኧረ ምን ተቀለደብሽ? ነገሩ ተቀለደብን እንጂ ፍሪጁን ከፍታ የጁስ ዕቃ ምናምን ምንጣፉን በማሽን ግማሽ ሬሌ ብር ጠርሙሱን ዱቅ አድርጎ እየቀመቀመ ምናምን ፊልም ሌላ ኑሮ ሌላ። ለነገሩ ምን ታርግ? ሀብታሞቹ ሰፈር እኮ እስኪ የሚጀምረው ከብላክ ሌብል ነው። እውነቷን እኮ የእኛን ሰፈር የቼሳ ኑሮ የታረፈውና 15000 ለ15 ቀን እንደማብቃቀው ነው ያለችው አይደል? ደፋር እኛ ሰፈር 300 አባወራ ከነ ልጁ 15 ቀን እንደሚቀል ማን በነገራ? ሳና እዚ
ለነገሩ ሰማይና ምድር መች ተቀራርበው ያውቃሉ? ብዙ ዲታማ እኮ ይሄኛን እኮ የጭታዎቹን ኑሮ እንደማያርፉማ ሆድ ይፍጀው። ለነገሩ የቢሊየነር ልጅ ስለ ደሃ መጻፏ ብቻ በቂ ነው። ጀለሶች እኛ ማድረግ ያለብን አንድ ሳምንት ዱቅ ብለን የደሃ ልጅ ታሪክ በደሃ ልጆች ይፈለጥ አይደል? ሲቻል አይደል እንዴ? ማለት ይሄን ብር ስቀበል ሁለት ግዴታዎች ለማክበር ተስማምቼ ነው። አንደኛው በ5 ወር ጊዜ ውስጥ ጨርሶ ማስረከብ። እና ምን ችግር አለው? 5 ወር እኮ በቂ ነው። ሁለተኛውስ ምን ይሆን? ሁለተኛውና ዋነኛው የራሴ ምክንያት ስላለኝ ነው። የልጄ ጽሑፍ ሳትጨምረው ሳትቀንሰው እንደወረደ ቡና ታስረክበኛለህ። ተግባባን? የራሴ ምክንያት አለኝ ማለት ብር አይደል እንደ ሰጡ? ምን አውቃለሁ። ከጻፈችው ጽሑፍ ላይ አንድ ነገር ብንጨምር ወይ ብንቀንስ ቀሩን ክፍያ እንደማናገኝና ቀብዱንም ተቀብለውን በህግ እንደሚጠይቁን አስጠንቅቀው አስፈርመው የ1.4 ሚሊዮን ብር ቼክ ተቀብለውን ይሸኙ። ኢዝ ዋት እንዴ 140 ሺህ ዕዳ ላይ 10 እጥፍ አድገን 1.4 ሚሊዮን ገባን። እረፍ በቃ ምን ጣጣ አለው? ካለፈው ስህተታችን ተምረን ቶሎ ከተፍ አድርገን እንደወረደ ቡና ማቅረብ ነው። ሲጀመር ገና በደሃ ልጅ ላይ የሚያላግጥ ጽሑፍ ከትፈን ኑሮ የሚያላግጥብን ሳያንስ እኛው የደሃ ልጆች ወገን ደሃ ላይ ሙር ልንይዝ እና ስራ አይደል እንጃ። እኔ በእናቴ ላይ ማላገጥ አይነት ስሜት ነው የተሰማኝ። እኛ ምን አረግን? አቦኔ አላውቅም እንዴ የጻፈችው እሷ። እኛ ማድረግ ያለብን ከተፍ አድርጎ ማስረከብ በቃ። አረ ትልቅ ጣጣ የለውም እንዴ። ዳችንን ከፍለን ህይወታችንን እንቀይራለን ብለን እንደማሰብ የሌላ ሐሳብ እያመጣን እንመሰጥ እንዴ። ቆይ እድል ስለ ደሃ ልጆች ሳታረብ ጽፋ ሊሆን ይችላል። ሼባው የራሴ ምክንያት ምናምን ብሎ ከከተፍን በኋላ እድል እውነቱን ስታቅ ቢደብራት ፍቅርና ገንዘብ 3። አረ ትልቅ በጣም ይደብራል። ለእናት ለህክምና እንኳን ጨላ ጠፍቶ የብር ያለ እንዳላልክ አሁን ፎንቃ ምናምን ትጫወታለህ። አረ ላሽ በእናት እየዬም እኮ ሲደላ ነው ሲባል አልሰማ። እሺ ቀጣይ ስራችን አካሄድ ይህንን ትልቅ እድላችንን ከግብ ለማድረስ ተከበሩ አቶ ትልቅ ከወይዘሪት እድል ጋር ያሉትን የፍቅር ቅርርብ ስራው እስኪያልቅ ድረስ ገታ ያደርጉልን። ወገን በብር ጠብሽ የተመታሹላ ጸዳ ለማለትና ፋሚሊዎቻችንን ድግፍ ለማድረግ መጀመሪያ 400 ሺህ ብር 100 ሺህ ብር መካፈል፣ ከዛ የዛን የጅብ ዕዳ እንመልስለታለን፣ ቢሮውን ቀይራለን። ከዛ የመጨረሻ ክፍያውን 1.4 እንዳሞን ወስድና እዛኛ የራሳችንን ፊልም ሬዲዮኑን መክተፍ ኢዝ ፊኒሽ። እንደጀመር ነው እንጨርሰዋለን። ወይኔ ጠፋብኝ። ኧረ ጠለጣል አደረገን ጠፋብን። ደጋለም እንዴት ነሽ? ጠፋህ እኮ አለሁ። ኢላሜ ደህና ነሽ? ሙሳሚስ እንዴት ናችሁ? ደጋለም ባለፈው የጀበና ቡና ምናምን እጀምራለሁ ብለሽ ነበረ። ይኸው በከቴዎች ስም የተዋጣለው ነው። እግዚአብሔር ይስጥልን። በከቴዎች ስም ነው አባቴ። ይኸው ከናቡሌ እድሜያችሁን ያርዝምልን። ረኬትዬ ኑር ይሰራል እንጂ እንሰራለን። ይሰራል ከቴዎች ኑሩ እንጂ የቆሻሻ ገንዶ ምናምን ገዝታችሁ በደንብ ስሩ። ወዲያው ነው የሚሰራው። እንሰራለን። ከኛው ጋር አትጥፉብን። ከትዬ ጋር ይሰራል እንሰራለን። ሚጣዬ ደህና ነሽ? ያቡ ይሄ ለእናንተ ነው። ታዲያ ጥናታችሁ እንዳረሱ። እሺ ቻው። ያቡ ቆንጆ ስዕል ስለሽ ታሳይኛለሽ። ቻው የእኔ ቆንጆ። ሚጣዬ እንዴት ነሽ? ትምህርት አሪፍ ነው? ጥሩ ሰዓት ነው የመጣው ማለት ነው። እማ ዛሬ እንዴት ነበር ትምህርት? ቆንጆ ነበር። ማገኛ ነው መሰለኝም ነበር አሻግሬ ስራ ትሆናለህ ብዬ እረፍት ለራሴ ሰጥቼ ነው። ምን ነው በሰላም ያው የቀለም ቀቢን ነገር ታውቀው የለ በአመት አንዴ ከመሰላል መውደቁ የት ይቀራል? እባክህ እና አሁን እንዴት ነህ? አሁን በጣም ደህና ነኝ ይመስገነው። መውደቅ መነሳት ግድ ከሆነ ምን ታረጋዋለህ? ትልቅ አዎ እሱማ እጅ መስጠት አያስፈልግም፣ መታገል ነው። ቃል ይገባልኝ የትወናው ሙያን እስክትመልሰኝ ድረስ ያው ላይታች እያልኩ ነው። እንዴ እስክትመልሰኝ ይላል እንዴ? እስክትመልሰን ነው የሚባለው።
ልቅሙት በፊት ከፍተኛ ድራማ ስንሰራ አድናቂሽ ነኝ ብሎ ሁሉ ፈርሜለታል። ኧረ ስንዱ አንቺ ነኔ እንዴ ልትከድ እንዳው ማን የተሻለ እንደሚታወና የተራስ ትፈርዳለህ እንጂ ምንም ችግር የለም። በቅርቡ በጥበብ ሜዳ አጋጥሟል። በተስፋ እንጠብቃለን። ምንድነው ደግሞ የተሸከምከው? ስራ እንዴት ነው? ቆንጆ ነው ማይ። ዛሬ ትልቅ የምስራች ይዤልሽ ነው የመጣሁት። ምስር በላይ ነው ጌታ። ታዲያ ነገረኛ። ህይወታችንን የሚቀይር ትልቅ እድል አጋጥሞኛል። እሰይ! የደሃ አደጋ አምላክ ምስጋና ይግባው። እድል ትብዛልህ። እሰይ እሰይ! አባትህ ትልቅ ብሎ ስም አውጥቶልህ ነበር። ትልቅ ሆነ ሳያይ ግን ሞተ። እማ እቺን ላንቺ ነው የገዛሁልሽ። በዚህ ደግሞ ደህና ቦታ ሙሉ ሕክምና ታደርጊያለሽ። ለቤትም አንዳንድ ነገር የሚያስፈልግሽን ግዢበት። አመድ መስያ አሳድጌ እንዲህ በአንድ ጊዜ ወንጀል ውስጥ ትዘፈቅ? ኧረ እሜ ምን ወንጀል አመጣሽብኝ እንዴ? አባባ ይሞት እኔ በተማርኩበት የፊልም ሙያ የሥራ እድል መጥቶልን ነው። ትልቅ እኔ ብር ወርቅ ልብስ አይደለም ትልቅ ሰው ትልቁ ሆኖ አይቼ ልሙት ብዬ አይደለም እንደምጸልይ። አውቃለሁ። እንዴት ናችሁ? ሰላም። ያው እንግዲህ ንብላ ባላችን ነው። ንብላ። የተባረከ አሜን። ለምን ነበር የፈለጋችሁ? ሼኩን ይዟል። እናመሰግናለን። ሲን 87 ውጪ አዲስ አበባ መንገድ 6 ቀን አጋቹ ብሩን በቱቦ ውስጥ ይዞ ሲጠፋባቸው የኤፍኤስ ፖሊሶች እየሮጡ በሬዲዮ ኢቴሪታሪዮስ ዋናው ጣቢያ በፍጥነት የአዲስ አበባ የቱቦ ማስተር ፕላን ከሳተላይት ላይ ላክልኝ። አሁን የአዲስ አበባ ቱቦ ማስተር ፕላን ከሳተላይት እንግዲህ የወደድኳት ይመቻል። ሳትጽፈኝ እንዴት አገኘው? በጣም ቆንጆ ታሪክ። በጣም really? ዋው በጣም ይገርማል። I'm very glad ስለወደድከው። ግን የድሃ ልጅ ስክሪፕትን ለመጻፍ ምንድን ነው መነሻሽ? before 5 years film school እያለ ፕሮፌሰር ምን ብለው ነበር መሰላት? ቤትችሉ ቢፍታችሁ ያለውን ጻፍ፣ ወፍናስ ሪሰርች አድርጋችሁ ጻፍ እና የውስጥ ፍላጎትሽ ምን አቀበለሽ? to tell you the truth ምን እንደምጽፍ ግራ ገብቶኝ ነበር። ሙድሽ ምን ከነተው? ያማገን ሙድሽ ከነተው? ሙድሽ የከነተው ማለት ግራ ያጋባሽ ምንድን ነው ማለት ነው? ገባኛል። the whole family for good ከኢትዮጵያ ወጥተው ነው። እኔ 10 ዓመት እያለሁ ነበር። ስለዚህ ብዙ ስለ ሀገር ያላቅም
ለዛ ነው ሱፌን ስትወደው ሰርፕራይዝ ያንኩት። ታዲያ ለምን ውጪ ስለነበርሽበት ማህበረሰብ ለመጻፍ አላሰብሽም? ኖ አላሰብኩም። ከዚ ብዙ ጊዜ ተቀምጠን አናውቅም አንድ ቦታ። ኢሮፕ፣ ኤዥያ፣ ዩኤስ ብዙ ፋይናሊ ኢትዮጵያ ያለው ከፖሊሲ ምንም አላውቅም ነበር። አንድ ቀን ከትምህርት ቤት ሹፌራችን ሲያመጣ ስለምታሳዝን ልጅ ሳንቲም ሰጣት። ለምን ላይ ሰጣት ብዬ ስጠይቀው ይሰድ የድሃ ልጅ ስለሆነች። ስለ ድሃ ልጅ ባታውቂም የድሃ ልጅ የሚለው ቃል ከልብሽ የፈላ ሁኔታ ከአይንሽ አልጠፋም ነበር ማለት ነው። ከመገንስ ፈላ ማለት ትንሽ ልጅ ማለት ነው። ኤግዛክትሊ ብቻ ከውስጤ ሊጸፋ አልቻለችም። I don't know why ስለ ድሃ ልጅ መጠየቅ or ሪሰርች ማድረግ አልፈለኩም። just በmy imagination ይሆናል ብዬ ያሰብኩትን ፈላዋን ያሰብኩት አልኩ። አንተ ደግሞ እዚህ ተወልደህ ስላደግ ስለ ድሃ ስክሪፕት የጻፍኩትን ሚስቴክ አለ ታልማል አይደል? ያው እንዳየሁት ብዙ የሚስተካከል ነገር የለም። really so shooting መቼ ጀምራ አሰባችሁ? ዝግጅት ላይ ነን፣ ሰሞኑን እንጀምራለን። ቺርስ ለድሃ ልጅ ለድሃ ልጅ እዛ የልጥስ ልደት ላይ ታይቻችሁ ነበር መሰለኝ። ታም ልጃለች እና ታግታ የተዘጋ ቤት ውስጥ ነው ያለችው። ተርባለች፣ ምግብ አልበላች እና በጣም ተጨንቃለች። ግን እርዳታ የሰው እርዳታ እየጠየቀች ነው። በጣም ተጨንቃለች እና ያን ስሜት ነው የምፈልገው። የት ነው ያለሁት? አዲ ማሚ ልጃችሁ ታግታለች። በቃ ምንድን ነው? የት ነው ያለሁት? እባካችሁ ክፈቱልኝ፣ እባካችሁ እርዱኝ። ይበቃል። እኔም እንዳሻኝ ልዝለጋ። ዝለቂ። ኧረ ግድለኝ! ኧረ ወዴት ነው ያለሁት? እናንተዬ ጌታው! እንደው ድል ኧረ ጉዴ! አባባዬ ወንድም አለም! ኧረ ጉዴ! ኧረ እንደው ምን ይሻለኛል? ኧረ ጎጆ አይታም ተዘጋች።
በጣም ጥሩ ችሎታ ነው። ግን ያው ከሌሎች ተወዳዳሪዎች ጋር ወዳለ እንደ ውጤቱ እንደውላለን። ካላስቸገርኳችሁ የድሃ ልጅ አባት ከሚለው ይልቅ ስገልጥ ያየሁትን የሀብታም ልጅ አባት የሚለውን ቦታ ብሰራ ድሃ ሆኜ እየኖርኩ እያለሁ እንደገና በፊልም ላይ ድሃ ትንሽ አይከብድም? ይከብዳል። ችግር አልነበረው ማለት ነው። ግን ያው ሰውነትን መክሳቴን አይተህ ነው? የሚበላ ካገኘሁ የኔ ሰውነት ገር ነው። እንደ ከመነዳሪ ነው በአንድ የሚጠፋ ታስታውቃለህ። ተናግረን እንደውላለን። ዋናው ማገር ነው። አይ ቂጣ ፍሬንድ ከክርስትና በኋላ ዋልነካሽም እንዴ? ሙሉ ቀን እኮ አገድከው ሻወር። ኧረ በእናትህ ለውሃ እንኳን ባታዝን ለቆዳ ዘንለት። አንተ አለ አይደል እንዴ በ5 ደቂቃ 6 ጊዜ ፍሪጁን ክፍት ዝግት የምታረገው? ፍሪጁ ኳፊ ነው። ኧረ ፍሬንድ 6 ተፋታይ ነበር የሚለው። ፍሪጅና የባንክ ቡክ ሰሞኑ አይደል እንደ የከፈተው ምን ትንተላለህ? አይ ሞች አንቺም ታወሪያለሽ እንጂ ይሄው ለቀረጻ ከነቃው የተከራየነው ቤት ከገባን ቀን ጀምሮ ሶፋ ብርቅ ሆኖብን እንዲህ እንደ ሳሎን ውሻ እንደው ለአንድ ደቂቃ ያህል መች ወርደህ ታውቃለህ? መብቴ ነው። የወጣበትን ሳቢ አስቧ። ይኸውልህ እንደ ህንድ አክተር ሰው ነን ብለህ ዱቅ ብዬ ወይድ ይህን የመሰለ ቪላ ቤት ሄዳ ቤት ብላ ትላቅብን። እሷ የምታውቀው የዲታ ላይፍ እኮ በቃ ግራውንድ ፕላስ ምናምን ከመዋኛ ጋር ነው። ደግሞ መዋኛ ከሌለ እኮ ዘንድሮ ችስታል። በትክክል ጊዜ እኮ አቃጣሪ ነው። ቆይ የድህነት ኑሮ እንደዚህ ሆነ ማለት እኮ ዲቪ የሚሞላ ኢትዮጵያዊ አንድ ሰው ለማግኘት በባትሪ መሽከርከር አለብህ ማለት ነው። በቃ እንዴ የስራ ባልደረቦቼና ጓደኞች ያልኩሽ ከታፊዎች እነሱ ናቸው። ቾምቤ፣ ሳንቾ፣ ቢሊ። እድል ትባላለች። Nice meeting you guys. East. ይህን ይመስላል ጽሁፍሽ የመረጥነው ቤት። ዋው በጣም ይገርማል። ራሱ ያሰብኩት የድሃ ቤት። It's amazing. You sure? Yeah, exactly. Oh my God. እንደምትወጁ ገምተን ነበር። You guys surprised me. ሌላም ሰርፕራይዝ አለ። Really? ምንድን ነው? ለዋና ካራክተር ሰሞኑን ብዙ ተዋናዮች እያየን ነበር። አንቺ እንድትጫወቻ ታስበን ነበር። No way. Yes way. I don't know. አክቲንግ ተማርኩ እንጂ እኔ ተጫውቼ አላውቅም። ካራክተሯን በደንብ ስለምታውቂያት ትወና የመጀመሪያሽ ቢሆንም እርግጠኛ ነኝ በደንብ ትሰሪያታለሽ። Okay, if you say so. ሊሞክራት። Oh my God, I don't believe this. ስለዚህ ሌሎች ዝግጅቶች እያደረግን ከአንቺ ጋር ልምምድ መጀመር እንችላለን። Yeah, why not? ቁጭ በይ ወይን እንጋብሽ። No, because my dad ከአዲስ አበባ በኋላ ፍላይት አለው። ስለዚህ ሶሪ አልችልም። ችግር የለውም። ችግር የለም። ሹፌሩ በር ላይ ስላለ ችግር የለውም። ምንድን ነው? ዋው አሜዚንግ ናይስ ሚቲንግ ዩ። ወይ ማማ አፍሪካ እንዲህ ተቀልደዋል ለካ።
እንዳትጠጋ። እባክሽ ተረጋጊ። እኛ እንደምታስቡ አይነት ሰዎች አይደለም። እና ለምንድን ነው እንደዚህ የምታደርጉት? እንደምታስብ አይደለም። ምንድን ናችሁ? እሺ ተረጋጊና አንዴ ስሚኝ። በጭራሽ ለገንዘብ ብለን ያደረግነው ነገር አይደለም። አባቤ የፈለጋችሁትን ቤት እንዲሰጣችሁ አደርጋለሁ። አባረ ልቀቅልኝ። እንዳትጠጋኝ። አንዴ ስሚኝ፣ አንዴ ስሚኝ። አትጩኝ። ይኸውልሽ እማትጮይ ከሆነ አፍሽን ለቅሻለሁ። ከዛ ቃል እገባልሻለሁ ትሄጃለሽ። ይቅርታ አቋረጥኳችሁ። ከሙድ ማነው ከልምምድ No problem. ጨርሰናል። ኦኬ ግባ። ፍሪጅ ውስጥ ሎሽን ማነው ጁስ ቴሮ ነበር። እንዴት ነበር? በጣም ቆንጆ ነበር። ለቀረጻ እንጂ ልምምድ አይመስልም። ኦኬ ሶ አሁን ከለከካት በኋላ ያለው ኩች ብላ ያለውን እንስራው። እሱ ይቻላል። ኦኬ የት ነው ያመሸው? የማታ ታክሲ ሹፌር የት አመሸ ተብላ ይጠየቅ። ፍሪጅ ባዶ ሆኖ ቤተሰብ በድህነት እየተሰቃየ አንተ ጭራሽ እየጠጣ ትመጣለህ። አስራ አምስት ሺህ ብር 15,000 ብር ለ15 ቀን ለሶስት ሰው እንዴት አድርጌ ነው እሺ የማብቃቃው? ቢቀርብንስ ችግር አለ? በስንት መከራ ለፍተን ያገኘነውን ብር ገና ለገና ከሱ ጋር በመጣ ምኑንም በማናውቀው ሰው 1 ሚሊዮን ብር ብንበላስ? አረ ግድላችሁ። ከዚህ በፊት እኮ ሌላ ሰዎች ጋር የተሰራ እኮ ስራ። እናንተ እኮ ስለተመቻችሁ ነው አብረን እንድንሰራ የፈለግኩት። 1 ሚሊዮን ብር አወጣችሁ እኮ እጥፍ ነው የምታተርፉት ከኔ ኮሚሽን ውጭ። ሰላም ነው? ችግር አለ? ሰላም ስለሆነ መሰለኝ ለስራ የተገናኘ ነው። በቃ ሰራ አድርገን እንለያ። ይሄ ብር ማለት በጠቅላላ ያለ ማለት ነው። እሺ ይህ ገንዘብ ተበላ ማለት በነፍስ ነው የምንመጣው። ከ5 ደቂቃ በላይ አናባክን። ይልቁኑ ጊዜ አታጥፉ።
እንዳትንቀሳቀስ ኤፌች በአደገኛ ዕፅ ዝውውር በቁጥጥር ስር ናቸው። ከት ቶቤ ያበ ካሜራ ውሃ ቶቤ አንተ ውሃ አድርግለት ፌንት በላ እንዴ ደህና ነኝ። ትንሽ ረፍትና እንቀጥላለን። በቃ ወደ ስራ ኧረ እኔ እኮ ቀለል አድርጌ እኮ ያገጥኩሽ እኮ ነው መሰለኝ። ኧረ ቀለል አድርጌ ኧረ ይቅርታ ወይ ግብዳው ተረፈልኝ ነው። ምን አይነት ነው? ኦ ማይ ጋድ ፋይናሊ ምን ከዛ እንደምንም ተማሙቶ ከት ብሎ ፌንት ነቀለ። አንቺ ደግሞ ፌንት ነቀለ አታረፊበት። ፌንት ነቀለ ማለት ፌንት ሰራ ማለት ነው። You're kidding, right? Oh my god ከዛ ቆይ ለምን አላሳይሽ? ወይኔ ጀለሴ የጃፓን በላይ ገጣጠመው ሮቦት አልመሰለም። አይግብደው ኦዲየንሱን በአክቲንግ ሊመስጥ የሰው ሽሮ መብያ ሲጥ ደግሞ እኮ ቀለል አድርጌ ያገጥኩ መስሎኝ ይለኛል። እንዴ አንገቴ ላይ እኮ ነው የቆመው። እሺ ቬሪ እሺ። ኧረ ቺኮቹ የቶቹ ከዛ ባለፈው ቴኳንዶ ምናምን ውሹ ምናምን የቀወጡት ሁለቱ እንዴ ካራቴ ኪድና ጀኒ ኧረ እንዳዞር ወይ ጉድ ልዙርስ ብል በምን አንገቴ ነው የምዞረው? እሺ ፍሬንድ አሁን እንስመጥላችኋል። እኔ ከዚህ ቀጥታ ወጥቼ ሆስፒታል አልጋ ላይ መገኘት አልፈልግም። ወደ ቤት አጸደዋለሁ። እሺ አብረን እንሄዳለን። ኧረ 6 አልሰማም። ይኸውልህ እኔ ወንድም ቤቴ ስገባ ሶፋዬና ፍራሼ በናፍቆት አፋቸውን ከፍቶ ይጠብቁኛል። ሰላም ሁኑ። የእነሱ ነገር አያስችልም። እሺ ምን ብለህ ነው ፒን ኮዳቸውን የምንከፍተው? ተከተለኝ። ከዛ ጭቡቴን ትከተላለህ። እርግጠኛ ነህ እነሱ ይሻላል? በትክክል ይቅርታ፣ ለምን ነው እኛ የምንሻለው? ዲቴክቲቭ ሄኖክ ከኤፍቢኤች። ዲቴክቲቭ ታዲዮስ ከኤፍቢኤች። ከየት? ኤፍቢኤች ደግሞ ምንድን ነው? ኤፍቢኤች ፌዴራል ቢሮይዝ ሃይ ክራይም፣ የፌዴራል ያደገኛ ወንጀል ምርመራ ነው። ችግር አለ? መጠጣት ወንጀል ሆነ እንዴ? ጠጥቶ ማሽከርከር? አዎ። ለጊዜው ግን ምንም ችግር የለም። እናት ሀገራችሁ ለአንድ ትልቅ ሀገራዊ ግዴታ የእናንተን የውድ ልጆቿን እገዛ ትሻለች። ማለት ሮቦት ትልቁ አሳ እያለፈ ነው። ሮቦት አየሩ ነፃ ነው። ወደ ስራ። ይቅርታ ክትትሉን አደጋ ላይ ላለመጣል ነበር። አሁን ያለፈው ሰው እያያችሁት ትልቁ አሳ በሚል የምርመራ ስም የሚታወቅ በከባድ የሙስና ወንጀል ነው። እኛም የእሱን አጠቃላይ ግንኙነት በከፍተኛ ጥንቃቄና ምስጢር በመከታተል ላይ ነው። ይቅርታ ስማችሁ ማለት ነው? ችግር የለውም። የኮድ ስም መጠቀም ይችላል። ብዝ ኦኬ። ብዝ ጥዝ ኦኬ። ትልቁን አሳ በመከታተል የእናንተ እርዳታ ያስፈልጋል። እንችላው ከሆነ ደስ ይለናል። ምንም የማይቻል ያ እንደው ሁለታችንም በካራቴ ብላክ ቤልት ስላለን የካራቴና የዲቴክቲቭ ፊልሞችን ነው ማየት ነው። ኖ ዌይ እሺ። ይገርማል። ምንድን ነው ሚሽኑ ታዲያ? ትልቁን አሳ በዘዴ ቀርባችሁ ዛሬ የተደወለለትን 5 ስልክ ቁጥሮችን ማምጣት ነው የሚሽነው። 5 ደቂቃ ብቻ ይሰጣል። ግልጽ ቁጭ በሉ። ከዛ ታይታችሁ ወዲያው ስትነሱ ሊጠራጠር ይችላል። እኛ ጋር ትንሽ ዘና ትሉና እኛ ከሄድን በኋላ አሳውን አጥምዳችሁ በዚህ በሚሰጣችሁ ቃላት ነው። ኦኬ። አደራ ይህንን ጉዳይ ለእናታችሁ ልጅም ቢሆን እንዳትናገሩ። ጥብቅ ሚስጥር። ምንም ችግር የለውም። ሙስናን ከሀገራችን ለማጥፋት አይደል እንዴ? ትልቅ የሀገር ጉዳይ እኮ ነው።
እድል በፎንቃ ከአንድ አስጀምራ ሺ ታስቆጥረኝ። ኧረ የሌለ ገብቶልኛል። ከላይ ካለው ውበቷ በላይ ውስጥ ያለውን ውበት በቃላት መግለጽ ይከብዳል። እድል ስትታይ ጥሩ ሴት ትመስላለች፣ ግን ጀለሴ ማወቅ ያለብህ ነገር ቢኖር ጀሞ የጣለብን ማዕቀብ እስኪነሳ ድረስ ፎንቃ አንቺ አለ ማለት ነው። እስቲ ፍቅር አሽታሪ እንዳላልኩኝ ዳግመኛ ስለ ፍቅር ማዜም መኮራመት ጉድ ፈላ ዘንድሮ። የምን ጉድ ነው የሚፈላው? አጋጣሚ የፈጠረው እሳት እኔ ልብ ውስጥ እየነደደ እድል ልብ ውስጥ ግን ፈራው። ምን ነው ጀለሴ? ምን አስፈራሽ? ቦይፍሬንድ ይኖራት አይኖራት ጭራሽ ስለ ፍቅር ህይወቷ የማውቀው ነገር የለም። ለእኔ ትልቁ ገጠመኝ ለእሷ ተራ ገጠመኝ ሆኖ ሊያልፍ ይችላል። ገደለኝ፣ ቆሰቆሰ፣ ገደለኝ። አንተ ምን አለበት ደህና ጠቅ Hey, ጓደኛዬ። Hey, Missy, what's up? Not much. Daddy የለም, just ብቻዬን watching movie. ቅድም ደግሞ ስደውልልሽ ስልክሽ ቢዚ ነበር። I was so mad. ያ ከትልቅ ጋር እያወራን ነበር። ትልቅ? ሚስተር ዳይሬክተር። Okay. ከመቼ መደዋወል ተጀመረ? Come on, girl. ምንም የሚደብቅሽ ነገር እንደሌለ you know that, right? What's going on, girl? Just tell me. I can see it on your face. I told you, girl, there's nothing going on. But what? What the hell is wrong with you? I'm in the middle of something. You're interrupting me. Do I look like I'm not doing anything? So, ምን እያልን ነበረ? ስለ ሚስተር ዳይሬክተር? Oh, okay. Just tell me. He's a nice guy. ጸባዩ ደስ ይላል. So gentle. Funny. Oh my God, ካልወደው አልቀርም. Are you serious? ካልወደው አልቀርም? Yeah. Oh my God. Anyways, I really have to go. አለቃ የመጣ መሰለኝ. ስለ ሚስተር ዳይሬክተር ስለ ካልወደው አልቀርም. We'll talk later. Okay? ዲቴሉን እፈልጋለሁ. Bye. ዲቴክቲቭ ሄኖክ፣ ዲቴክቲቭ ታዲዮስ ከኤፍኤች የፊልም ቤተሰቦቹ ናቸው። እባካችሁ ልጄን ከየትም ብላችሁ ፈልጋችሁ አግኙልኝ እባካችሁ። ምንም ሀሳብ አይግባውት። ጉዳዩን ኤፍኤች በጥንቃቄ ይከታተላል። ሄቨን ከዚህ በፊት ከቤት ወጥታ እንደዚህ ቆይታ ታውቃለች? በጭራሽ አታመሽም። ብታመሽም እስከ 6 ነው። ዓርብ ዕለት ከሆነ ምናልባት እንፈቅድላትና ከጓደኞቿ ጋር ታመሻለች። በዚህኛው ዓርብ ግን አልመጣችም፣ አደረች። እንኳን አይነሳም። ጓደኞቿ ጋር ስንደውል ጓደኞቿ አምስተው ታክሲ ኮንትራት ይዛ ሄዳለች ወደ ቤት ብለው አሉ። መልካም። የፌቨንና የሚያውቋቸው ካሉ ጓደኞቿ ስልክ ቢሰጡ። ችግር የለም። ረዘም አድርጎ ለማውራት ሞክሩሽ። ሄሎ፣ የፌቨን አባት ኖት? ነኝ። ልጆትን ፌቨንን አግቻለሁ። አግቻታለሁ? እባክህ ልጄ። አሁንም ምልህን ዝም ብለህ አዳምጥ። ልጄን በሕይወት ማግኘት ከፈለግ 10 ሚሊዮን ብር እፈልጋለሁ። ፖሊሶች መሀል ከገቡ ግን ልጄን ከዚህ በኋላ አታያለሁ። 10 ሚሊዮን ብር? ከት ኧረ በእናትህ ብያለሁ ነበር። ይቅርታ በእናትህ የኔ ስልክ ነው። እሺ ለአሁኑ ችግር የለም። ከዚህ በኋላ ግን ከቀረጻ በፊት ሁላችሁም ስልካችሁ ናቸው። ስልክ ሲያወሩ
አሪፍ ነው፣ ግን ትንሽ ድንጋጤው ከዚህ ጨመረ። እሺ። በጣም ጥሩ። በእናት ሀገራችን ስም ባላችሁበት ቦታ ከፍተኛ ምስጋና ይድረሳችሁ። ጥሩ፣ ቀጥሉበት። ማታ እንገናኛለን። እሺ። ምንድን ነው የሚሉት? አረ ቺኮች የሌላ አብረረዋል። ምንድን ነው? ከትልቁ አሳ ላይ እንዳለ ስልኩን ጋማ ብለናል። እንዴ እኛ ማታ ከቆሰቆስ ነው በኋላ በቃ አሳውን አግተው ታምሽተዋል ማለት ነው። ትናንት ማታ በኮንትራት ታክሲ ቤቱ ድረስ ተከታትሎ ጭራሽ ዛሬ ጠዋት ከቤቱ ተነስቶ ሲቆሰቁሰው አብረው ቆስቁሰው የሆነ ሆቴል ቺክ ይዞ ሩም ይዞ ጋማ ብሏል ምናምን ጭውውት እና አሁን መኪና ውስጥ ዱቅ ብለው የጠበቁት ነው። አረ የሌላ አብረረዋል። Yo, get it twisted. This rap shit is mine, motherfuckers. Fucking game. Fuck what you heard. It's what you hearing. It's what you hearing. Listen. It's what you hearing. Listen. It's what you hearing. Listen. X gon' give it to you. Fuck, wait for you to get it on your own. X gon' deliver to you. Knock, knock, open up the door, it's real. With the non-stop pop out, I'm stainless steel. Go hard, getting busy with it. But I got such a good heart that I make the motherfucker wonder if you did it. Damn right, and I do it again. Cause I am. እኛ ሰፈር ማለት ዋርካ የሚባል ጊዜ ያስፈሪ ሰው እያለ ታውቂያለሽ። የሆነ ቀን ይሄ ፒናታውን አድርጎ ሌሊት 6 ሰዓት ምናምን ወደ ሰፈር ጸዳ ሲያደርገው ማለት ነው። አውሬው የሚባል እንደለመደችው ጨቡ ልትሰራ ጠጓን ይዛ ምናምን በላዩ ላይ መጥቶ አንድ ያልተከመረበትም ይቅርታ አልገባኝም። ሊዘርፉት አንግል ይዙት ማለት ነው። ጨቡ ሊይዙት ማለት ነው። ስታንቀው ማለት ነው። ከዛ ዋርካው የአውሬውን ሁለት እጅ ጋማ በላ እንደሚታዘለጻለች እንደዚህ እንደስከር እዚህና እዚህ ጋር እቅፍ አድርጎ አምጥቶ ቤቱ አድርጎ አውርዷት ስሙ እስኪጠፋ ድረስ ወስዶ አልከሸከሸው። ኦ ማይ ጋድ! ከቤት አስወጥቶ እንደሚጣል ቆሻሻ ተቆስ ድፍት መቼ ነው ስፍራችሁ የምታሳየኝ? ኧረ ጣጣ የለውም ነገር ኧረ 6 ቀረጻን ጨርስና ሰሞኑን እናሳይሻለን። ችግር የለውም። ፕሮሚስ ፕሮሚስ። ያስከፋል። ለሰው ልጆች ክፉ ነው። ተቀራረብንና ተግባባን እኮ። ጉዞ ወደ ከብረት እንደጀመርን እኮ ነው። እንደጀመርን ገና እንዲህ ስንል መሀል ላይ መጡ ቡዳ ዳዙብኝም ቀለዱብኝ። እኔ ምን ትዝ እንደሚለኝ ታውቃለህ? እድል ወደ እኔ ስትመጣ ከዛ ስንተያይ ከዛ በህልሜም በውሌም አይቼው የማላውቀው ዓለም ደርሼ ስመለስ
ጀማው እባክህ ውሳኔ ጣልብኝ። ገደብ በመተላለፍ ምን ቅጣት ወሰነብኝ? ያው ጀማው ቅድም አስቸኳይ ስብሰባ ተሰበሰበና በከባድ ማስጠንቀቂያ እኔ ከበድ ላልስም አንተ ደግሞ እሷ አጠገብ ላትደርስ በቃ በማስጠንቀቂያ ታልፋል። ሕልምን እኔ ሳውቀው ሌሊት በማታ ነው ወይ ጉዴ ሰሞኑን ከእንቅልፌ የምነቃው አንቺን ለማየት ነው። ታቲን ትምህርት ቤት እጄ ያጣኋት አንቺ እንደወሰድሻት ብትነግሪኝ ኖሮ እዛ ድረስ አለፋም ነበር። ማለት ኧረ እኔ አላመጣኋትም። እየቀለድክ ነው? ትምህርት ቤት እጄ እኮ አንድ ሴት ይወስዳታለች ብለውኝ እኮ ነው የመጣሁት። ፍቅር በልጄ ቀልድ እንደማላቅ እያወቅ ሄድና አምጣት እንጂ ምን ሆነክ ነው? በ15 ደቂቃ ትምህርት ቤት መምጣት ትችላለህ። ልጃችሁ ሰላም ለጊዜው እኔ ጋር ናት ያለች። እኔ ጋር ናት ማለት አንተ ማን? እኔ ጋር ናት ማለት ህፃኗን አግቻታለሁ። ለጊዜው በጥሩ ሁኔታ ላይ ትገኛለች። ምን እያልከኝ ነው? ልጅህን በህይወት ማግኘት ከፈለክ በጥንቃቄ አዳምጥ። ይህንን ጉዳይ ማንም መስማት የለበትም። በተለይ ፖሊስ ቢሰማ ጸጸቱ ለእናንተ ነው። እባክህ የኔ ጌታ፣ እኛ ድሆች ነን፣ ምንም የሌለን ድሆች ነን። አንድ ታክሲም ቢሆን ሸጬ ቢሆን እሰጥሃለሁ። እኔ ያንተን ገንዘብ አልፈልግም። አንዲትን የሀብታም ልጅ አግተህ ከአባቷ ብር 10 ሚሊዮን ብር ትቀበላለህ። በዶላር ነው የምፈልገው። እባክህ ልጄን ምንም እንዳታደርጋት። ለልጄ ስል የማላደርገው ነገር የለም። ያዘዝኩህን በትክክል ተግባራዊ ካደረግ ልጄን በህይወት ታገኛታለህ። ፖሊስ የሚባል ነገር መሀል ከገባ ግን ልጄን ከታትፌ በማዳበሪያ ነው ምልክልህ። እሺ። የሀብታሟን ልጅ እንዴት እንደምታገታትና ምን ማድረግ እንዳለብህ ዝርዝሩን ደውዬ እነግርሃለሁ። ልጃችንን አግቶ ብር ካላመጣ እኮ ነው የሚሉን። ሶሪ፣ ከስራ በኋላ ይሻላል። ያና ፕሮብሌም ችግር የለም። ትር አድርገሃል። እንደውም በጣም ትር ነው። ስራህን ታከብራለህ። ችግር የለም። ተረጋጊ እንጂ ተረጋጊ። ምንድነው የምረጋጋው? እስኪ ንገረኝ፣ ምንድነው የምረጋጋው? ለፖሊስ ከደወላችሁ ልጃችሁን ገላታለሁ እኮ ብሏል ይሄ ሰውዬ። እንዴ ምን ሆነሽ ነው? ተረጋጊ እንጂ። ተረጋጊ እንጂ። አንድ ጊዜ ጠብቂ። የልጅቷ አባት ጋር ደውዬ የሚሆነውን ነገር አይተን ተመልሰን እንደውላለን።
ልጃችሁ የት ነው ያለችው? እባካችሁ ክፈቱልኝ፣ ራሴን አሞኛል። እናንተ ልጅ አገተው እኔን አጌታችሁ ከዳዲ 10 ሚሊዮን ብር ተቀብላችሁ ካልሰጣችሁ ልጃችሁን ገላለሁ ብሎ ስላስፈራራ ነው እኔን አጌታችሁ? አዎ ምን እናደርግ? በጣም አዝናለሁ። ምንም ላደርጋችሁ እኔ ቤተሰብ ውስጥ ያላየሁትን ፍቅር እዚህ ቤት አይቻለሁ። ስለዚህ ዳዲ ለዚች ትንሽ ብር ብሎ እኔ ማታት አይፈልግም። ልጃችሁ እዚህ ቤት እስከምትመጣ ድረስ ከጎናችሁ ነኝ። በፈቃደኝነት ታጋችሁኛለሁ። ላደረግሽልን ነገር ሁሉ በጣም እናመሰግናለን። ምንም ችግር የለም። ይቅርታ፣ የራስ ምታቱን መድኃኒት ሰጪኝ። እሺ፣ ቁጭ በይ። ካት ናይስ፣ በጣም አሪፍ። ምኑ ላይ ነው ጥፋት እንዴ? ለመድረኩ አዲስ እስከሆንኩኝ ድረስ እንዴት መምታት እንዳለብኝ መንገድ የለበትም? ቲያትሩ ላይ የተጻፈው በጥፊ ትመታዋለች ነው የሚለው። እሷ ወስዳ በአንድ ሻሾ አገጩ እስኪጣመም ነው ያላስሙትኝ። ተመልካቹን አይቼ እኮ ነው ተመልሼ እንደገና ደግሞ ዲያሎጉን ያስታወስኩት። በጣም ደስ ይላል። It's so funny. Are you sure? Cheers. ምን ሎሽን ፍሪጅ ውስጥ አይቀመጥም ልትሉ ብቻ እንደ አዳሚ ሙሉ ልትይዢ። ለነገሩ ምን ቋሚ ችስታ ስለ ፍሪጅና አጠቃቀም የት ታረፊያለሽ? ልንገራችሁ አይደል ያበሻ ትልቁ ችግር አላቅም ማለት ነው። በቃ አላቅም ካለ የተከሰፈ ይመስሏል። እሺ ቬሪ እሺ። ደጋረኩ አላውቅማ። ገና ነጠላ ጫማዬን ዶድራንቴ ሳሙኔን አስቀምጥበታለሁ። ቡልሺት ሰላም ልበልሽ በሽጉ ደስታ ኢተኛ ሹላርግሽ ፈታ መሃል ማሳው ቀልባልን ጨዋታ
ማሪንጌ ቻቻ ዛናለ አትኩስ ሞቻ ቸላጊ ማሳው ላይ ብቻ አያዛለ ከተሜ ዲቻ ማሳው ላይ ብዝ ጥዝ ጥዝ ብዝ ጥዝ ብዝ ምን እየሰራችሁ ነው? እዛ ፊት ለፊት የቆመችውን አችባክ መኪና አያችኋት? ብዝ አረ እንደሱ አይሶሪ ፒክሽን ይቅርታ። ተጠርጣሪው ክትትል ላይ እንዳለ ሊጠረጥር ይችላል። ማን ነው ተጠርጣሪው? ትልቁ አሳ ነው። የሙስና ገንዘብ ሊቀመጥለት ስለሆነ እጅ ከፍንጅ ልንይዘው ዙሪያውን ከበን ነው። ኖ ዌይ። ትልቁ አሳ ነው። የሙስና ገንዘብ ሊቀመጥለት ስለሆነ እጅ ከፍንጅ ልንይዘው ዙሪያውን ከበን ነው። ስናይፐር አለ። ትልቁ አሳ ነው። የሙስና ገንዘብ ሊቀመጥለት ስለሆነ እጅ ከፍንጅ ልንይዘው ዙሪያውን ከበን ነው። እና ስንደውላችሁ ለምንድን ነው የማታነሱት? ከዳር በኋላ ከቦታችን ተቀነስን ማለት ነው። ስራ ስለበዛብን ነው። ብዝ ብዝ ጥዝ ብዝ ዝም በል አንተ ፈንጅጋ። አንተ ለፖሊስ ካላመለከት ማን ያመለክት ይችላል? ሰላም ልበልሽ በሽቱ ደስታ ጀኛ ሹላርግሽ ፈታ መሃል ማሳው ላይ ባለ ጨዋታ ማሳው ላይ ኧረ አስቡበት በእናታችሁ። ይህን የመሰለ ድል መቼም ቢሆን አናገኙ። ጦሩ ሰርተን አስረክበን የቀረው ቻፓ ላይ ድፍት ማለት ስንችል ገና ለገና ገንዘብ ተገኘና ማንነት ላሽ ማለት። ሁሉም ነገር እኮ በልክ ሲሆን ደስ ይላል። እናንተ የሌለ መንበዛበዝ እንዴ! ኧረ በጣም ነው የሚደብረው። ድል ከእጅ ስትለኝ አላሽ ካላት ተመልሳ መምጣቷን እንጂ በእናንተ ምክንያት ለአንድ ሳምንት ቀረጻ የለም። በጣም ነው ማስብ። ገና ለገና ሳቢ በጆንያ ከቻለ ብለን ምናምን ድፍት ብለን እንደ መስራት እናንተ የሌለት እንዲህ ትቀውጡታላችሁ። ትልቅ የሌለ እኮ ነው የተቀየምን። ከጉዘና አንስቶ አስተምሮ አስመርቆ አብረን እንለወጥ ምናምን ስላለ ዲያረ ገዳይ ሲያረፋፍን 6 አታስኬድም። እሺ በጣም ነው የሚደብረው። ፒስ በቃ እንጂ አይደገምም። ትልቅ ሲነግረኝ የቱት በጣም የተጎዳችው። ታንክስ ጋድ ዩ ጋይስ አር ፋይን። ኢዝ ፋይን። ትልቅ የት ሄዶ ነው? ኔትወርክ አይሰራም። እናቱን ቼክአፕ ሊያስደርግ ሆስፒታል ሄዶ ነው። ሪሊ ኢዝስ ጥሩ ነው። ሁሉም ሰው አትሊስት በአመት አንዴ ፉል ቼክአፕ ያስፈልጋል። ኢዝ ኦፍ ኮርስ ያ ይታይ አንድ ነገር አምጥቼልሽ። አመሰግናለሁ። ምንም አይደል። አይስክሪም ትወጃለሽ? አዎ፣ ግን በልቼ አላውቅም። ኦ ማይ ጋድ አይስክሪም! ሀካም እንዴት ነው አይስክሪም ማታበላት? ህፃን ልጅ ከአይስክሪም ሊበላ እኮ የግድ ነው። አዎ ያው እኛ አካባቢ የሚሸጥበት ሱቅ ስለሌለ። ኧረ በ5 ዓመት እቅዳችን ውስጥ እኮ ይዘነዋል አይደል? ካሞን እንደ ህፃን ልጅ እኮ በፍቅርና በእንክብካቤ ነው ማደግ ያለበት አይደል? እንዴት ነው አይስክሪም ማታበሏት? ይስትሮ ዋው ኦኬ፣ እኔ ዛሬ እገዛልሻለሁ። እሺ
እንደዚህ የምትኖር አይመስለኝም። ተመሰግናለሁ ታላቅ። እንግዲህ ይደርስ እድል ይኸውልሽ፣ አንዴ ቆይ፣ ይኸውልሽ ስምኛ አልመሰለኝም፣ አላወኩም። ለዛ ነው እንጂ እንዴት እኔ ወገኔ ላይ ቀልዳለሁ? ምንም ማድረግ አልቻልኩም። ምንም ማድረግ አልቻልኩም። ይህን ሁሉ ስህተት ሲሰራ ዝም ብለህ በዚህ አይነት ሰው ትሆናለህ ብዬ አልጠበቅኩም። በጣም ነው የማዝነው። ከዚህ በኋላ ፊልሙ እናንተ ሪሌሽን እዚህ ላይ በቃ። እድል እባክሽ አንዴ ስሚ። ለምን ላልሽው ምክንያት አደንካር ስለአንተ ምክንያት እኔ ምክንያት ነበረኝ፣ ግን አንተ ሁሉ ነገር እያወቅህ ምንም አታውቅም ብለህ ደፈላ ዱቅ አድርገህ ተጫወትክብኝ። በጣም ነው የማዝነው። አንተ ራስ ወዳድና ውሸታም ነው። ውሸታም አይደለሁም። ታዋታዩ ተልቤ ምን ልትባል ፈለግ? ለብርስ ራሱን የሸጠ እናትን፣ አገርን፣ ወገንን ኦር አይዴንቲቲን በጣም ነው የማዝነው። ገንዘብ ነው አይደል የምትፈልገው? ተጨማሪ ገንዘብ ነው የምትፈልገው? እሰጥሃለሁ። አዎ ገንዘብ ያስፈልገኛል። ዳናቴን ማሳክማት በገንዘብ መሆኑን አትርሽ። እንኳን ይህን ያህል ብር ቀርቶ ሰባሪ ሳንቲም ለድሃ ያለውን ትርጉም አንቺ ባታርፊ አይገርመኝም። ሲጀመር የማታውቂውን ነገር ጽፈሽ በእኔና በድሃ ወገኔ ላይ ያላገችው አንቺ እያለሽ እኔ ለምንድን ነው የማፍረው? ማህበርም ካለባቸው አንቺና መሰሎችሽ ናችሁ። በብራችሁ ተራራ ሰርቷል። በበሽታ በረሃብ በጨለማ ግራ ተጋብቶ ቁልቁል አፈር ላይ እንደ ጉንዳን የሚርመሰመሰውን ወገናችሁ እንዳላየ እየረገጣችሁት ላታግዙ ስቃዩን የምታበዙት እናንተ ፈሩ። ይህ ነው ምክንያት። ሰውን በአንድ ማየት ልክ አይደለም። የእኔ ምክንያት አባትሽ ናቸው። ጽሁፍሽን ምንም ነገር ሳልቀይር ሰርቼ እንዳስረክቡ ላስፈረሙ። ከሁሉም በተጨማሪ ቼክ አስፈርመው ተቀበሉ። ረከርዳል ለምን እንደዚህ እንዳሰበ ግን ሲታቱ ስታይ አትሊስት ነው ማለት ይገባ ነበር። ጽሁፍሽን በወቅቱ አላነበብኩትም ነበራ። ጭስልም ያለው ተመለሰሽ እንዳመጪ ግን አባ ስህተት እንደሆነ እያወቅ ለምን መሳሳት አልሽው? ኦኬ መሳሳት ብለን እንውሰደው። ግን መሳሳት ምንድን ነው? ማን ነው የተሳሳተው? መሳሳት ነው ስብራት ወይስ ከስህተት ለማምለጥ እድል ማጣት ወይስ ከናካቴው ከስህተት ውስጥ አለመውጣት? አልገባኝም። ጽሁፍሽን ሳነበው ነው ቅድሚያ ራሴን የወቀስኩት። ማለት ቤተሰብ ኃላፊነቱን ተወጣ ማለት የሚያስፈልገውን ነገር ስላሟላ ብቻ አይደለም። ስለ ሀገርሽ፣ ስለ ወገንሽ ማወቅ የሚገባሽ አላሳወቅንሽ። ብቻ ስህተቱ የት ይሁን የት ከረፈደ በኋላ ነው የገባኝ። ጭራሽ መሳሳቴን ሳትነግረኝ ድጋሚ ሌላ ስህተት። እኔ ላስተካክለ የፈለግኩት ጽሁፍሽን ሳየው ዋናውን ስህተት ነው። እንዴት? አገሬ ላይ ኢንቨስት ለማድረግ እቅዱ ቢኖረኝም ቶሎ ለመመለስ ዋናው ምክንያቴ ስህተታችንን ለማስተካከልና የተሻለ ጊዜ ይኖረናል ብዬ በማሰብ ነበር። እንዲያውም ከእናትሽ ካለያየን ብዙ አለመግባባቶች መካከል መመለሴ ማሰቤ ነበር። ስህተትን ለማረም ያልከው ተሳክቶላል። ከገመትኩት በላይ ግን ክሎዝሊ ያየሁት ለእኔ ትልቅ ትምህርት ሰጥቶኛል። አሁን ስራውን ጨረሽ? አላለቀም። ትንሽ ቀረጻ ይቀራል። ግን
መስራት አልችልም። I can't. Just can't. ባንቺ ውሳኔ አያገባኝም። Thanks, Dad. አሁን እኔ እዚህ ያለሁበት ደረጃ የደረስኩት ሳልሳሳት አልነበረም። ብዙ ውጣ ውረዶች፣ መሰናክሎች፣ ኪሳራዎች፣ ቅስም ሰባሪ የወዳጅ ካዲዎች፣ ብቻ ብዙ ውስብስብ መሰናከልን አለፌ አንዳንዴ ውጤቱ ምንም ይሁን ምንም ለማሸነፍ እድል እንዲኖር በሜዳ ውስጥ መቆየት ግድ ይላል። በምንም ሁኔታ ውስጥ ሁሉ እኔ አባትሽ አቋሚ አንድና አንድ ነው። ስተቴን እያረምኩኝ የጀመርኩትን መጨረስ። አሁን ብርድ ነው። ተነሽና ግቢ። የሆነ ነገር መወሰን ግድ ይላል። ውሳኔው በእኛ እጅ ነው ብለህ ታምናለህ? የቀለድክ ቀልድ ህይወትን ሲያጣፍጥኝ በኑሮ ላይ መቀለድ እንደማይደላኝ ታውቃለህ። በተወሰነ ውሳኔ ላይ የኛ ውሳኔ ምን ሊሆን ይችላል? በተወሰነው ነገር ላይ ታናሽ ወንድሜ የሚሉ ከጀለሶቹ ጋር ሊቢያ ሀገር ተሸመጠች በነበረበት ሰዓት ላይ ምን ወሰንክ ብለህ ስጠይቀኝ አንተ በወሰንከው ነገር ላይ እኔ ምን መወሰን አለብኝ ብዬ ቃል ሰጥቼው ነበር። ያቺ ቃል ግን ዛሬ ላይ ብዙ መስዋዕት አስከፍላኛለች። ድንጋይ ተሸክሞ ባጠራቀሙ ብር ላይ መወሰን አቅቶት ምን ወሰንክ ሲለኝ አገራችን ላይ ተፈተፍ እያለን እንለወጣለን ማለት ባለመቻሌ ብቻ ወንድሜ የሚረግጠው መሬት አጥቶ ውሃ በዶት ቀረ። ዛሬ ላይ መወሰን ባለመቻላችን ብቻ ምን የሆነ ቀን ጠብቆ ይጸጽተናል። አኬድ ጀሞ በዚህ ጉዳይ ላይ አሁኑኑ መወሰን እንዲችል የመፍትሄ ሐሳብ ያምጣ። መጀመሪያ አኬድ መሆን ያለበት ሲጀመር ግን አኬዳችን ልክ እንዳልሆነ ማመን። ይሄ ችግር ሊፈጠር እንደሚችል አውቄ ነበር። አረ ወገን ደሃ ላይ መቦለት 6 ላይ ነው የነበረው። እድል እውነቷን ነው። ለገንዘብ ስንል ማንነታችንን መካድ አልነበረም። መወሰን ሲገባን እድል ከች ብላ ጥላኝ ሄደች። ስለ የትኛው እድል ነው የምታወራው? በዚህ ቀውጢ ሰዓት ስለ ፎንቃ እያወራ እንደ አዎ ከገንዘቡ በላይ የሚቆጨኝ እድልን ማጣቴ ነው። ፍቅር እኮ ነው። ለምንድን ነው የማላወራው? ዋናውን ነገር በዚህ ሰዓት ስለዚህ ታወራለህ? አይደብርህም? እንዴ አንተ? አወራለሁ። በቃ እድል ለኔ ዋናዋ ነገር ነው። ለኛ ደግሞ ላይፋችንን የሚቀይረው እድል ዋና ነገር ነው። ለፊልሙ መቋረጥ እኮ እኛ ሳንሆን እነሱ ናቸው ተጠያቂዎች። እና ሙሉ መብቱን ያን ያሳልፈህ ሰጥተሃቸው ከጫጨብጭቦ ይቅርልህ። አይናችን እያየማ ወደኋላ ተመልሰን መሬት አንፈጠፈጥም። ቀሪውን ብር ተከፋፍለን ሁሉም የራሱን ውሳኔ ይወስናል። ወይኔ በመድኃኒዓለም እናንተ እኮ ተመቶ ስፈልግ ሸብ ይወረድ ነው የምትለኝ? በጣም ነው ማዝኖሽ። ለገንዘብ ስንል እንደዚህ መተሳሰብ አልነበረብንም። ጀማውና ቤተሰብ በችጋር ይጠበስ። በል ሙድ እንደዚህማ ከሆነ ልንቀያየም እንችላለን ማለት ነው። ነገር እንዳትነጋገር ምን ለማለት ፈልገህ? ነገርኩህ እኮ አልደግምልህም። ትልቅ አከብር ነበር። ከዚህ በኋላ ግን ከዚህ በኋላ ምን በቃ እሺ እያስፈራራኝ ነው። ይሁን አንድ ነገር ልንገርህ፣ የመጨረሻውን ውሳኔ ዛሬ እንወስናለን። ነገ ቀጥታ ቀረጻ እንወጣለን። ለድልስ ደውሉላት ወይ ቴክስት አድርግላት። እንጠብቃታለን። ከቀጣችን ቀጣች። እዛ ሆነን መወሰን ያለብን ነገር እንወስናለን። ከዚህ በኋላ ግን የወንድሜን አጥንት በዚህ ጉዳይ ላይ ብትነጋገሩ የመጨረሻ ከኔ ጋር ጣላለሽ። አይደለም እኮ በቃ በእናትህ ተወኝ። ግባና ተኛ። እሺ አንተም ገብተህ ተኛሽ። አሁን በቃ ከዚህ በኋላ በቃ ትንሽ እንጠብቃት። መጣ ይሆን 11 ሰዓት የመጣን እኮ 1 ሰዓት ሆነ። በቀረጻ ቀጠሮ በፊት 1 ሰዓት ቀድማ የምትገኝ ልጅ የሆነ ሰዓትማ አታረፍም። በቃ እውነታውን መቀበል አለብን።
ይግቡ። ፊልሙን ለማየት እንግዶች ገብተዋል። እኔ እንውረድ። ዳሪ ፊልሙን ሰዎች አይተውት አስተያየት እንዲሰጡበት ለምን እንደፈለግ አልገባኝም። እኔ መሄድ አልፈለግኩም። እንደ ምርጫሽ። ታንክስ ዳድ። የኔ ልጅ ውጤቱ ምንም ይሁን ምንም የጀመርሽውን ከፍጻሜ ለማድረስ ግድ የሚሆንበት ጊዜ አለ። ልጆቼ ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። የልጄን ፊልም እንድታዩ እጋብዛለሁ። ሳስበው ልክ ነበርሽ። በተፈጠረው ነገር ምቾት አልተሰማኝ። በዛ ላይ አንቺን ማስከፋቴ፣ መሳሳቴ እኔ እንጃ በቃ ራሴን ለመውቀስ ብቻ የመሆን ለምን ታዲያ መታ ባለፈ ስህተት ከመተከስ ስህተቴን አምኜ ራሴን ለተሻለ ስራ ለማዘጋጀት እድሉን ካገኘሁ አንቺንም ይቅርታ ለመጠየቅ ይነዋት ለጥፋቱ መንስኤ እኔ ራሴ ነኝ። አትሊስት ችግሬን ስትነግረኝ አንደርስታንድ ማድረግ ነበረብኝ። ስለዚህ ሁለታችንም ጥፋተኞች ነን። ታዲያ ይቅርታ መባባሉ አይሻልም? ይሻለናል። የጀመርነውን ዱክ ብለን ብንጨርስ ይመስላል። የት ነው ያመሸው? የማታ የታክሲ ሹፌር የት አመሸ ተብሎ አይጠየቅም። ፍሪጅ ባዶ ሆኖ ቤተሰብ በድህነት እየተሰቃየ አንተ ጭራሽ እየጠጣ ትመጣል። 15,000 ብር ለ15 ቀን ለሶስት ሰው እንዴት አድርጌ ነው የማብቃቃው? ከዚህ በኋላ ብቻ የመታሻለሁ። እሺ አርፈሽ ተቀመጭ። ነግሬሻለሁ። ምን ትመስላለች እቺ አመዳ? መጣልሻለሁ። እሺ ደግሞ ከዚህ በኋላ ለፖሊስ ቢያሳውቁ ልጃቸውን እንደምትገላ አሳውቃቸው። እንዴትና የት ብሩን እንደሚያስቀምጡ አሳውቅ። በ1 ሚሊዮን የመንግስት ብር አንድ ሳንጃ ብሩንም ማስረጃውንም አስረከባችሁ። ከአቅም በላይ ሆኖብን እኮ ነው። ማስረጃ
አግቶብኝ ነው ለልጄ ብዬ ነው ለልጄ ብዬ ነው ልጄን አግቶብኝ ወንጀለኛ አይደለም ለልጄ ብዬ ነው ዝም በል ልጄን አግቶብኝ ነው ኤፍ ቤት ተጠርጣሪው በቁጥጥር ስር ውሏል ግን ተጨማሪ ኃይል ያስፈልገናል ኤፍ ቤት ኦቨር አለቃ ብሩ የተንቀሳቀሰ ነው ነገርኳችሁ እኮ እንደሚመለከተኝ የተንቀሳቀሰ ነው ብሩ እኮ እኔ አይደለም ተወሰድኩት ይዞት ሄዷል በቱቦ ወስልኮታል ብሩ ማለት ኤፍ ቤት የአዲስ አበባን የቱቦ ማስተር ፕላን በአስቸኳይ ከሳተላይት ይላክልኝ ኤፍ ቤት ኦቨር ኤፍ ቤት እንዳትንቀሳቀስ ኤፍ ቤት ተከቧል እንዳትንቀሳቀስ ኤፍ ቤት በምስራቅ ሲግት ይገባላችሁ ማንኛውም ወንጀል በሚፈጸምበት ሰዓት ወዲያውኑ ለፖሊስ ማሳወቅ አለባችሁ ማለት ነው። ልጃችሁ ፖሊስ ጣቢያ ነች አሁን ያለችው ከኛ ጋር አሁን ሄደን እናያለን ማለት ነው። ተመስገን በጣም ነው የምናመሰግነው። በጣም ነው የምናመሰግነው። ስራችን እኮ ከፖሊስ የሚደበቅ ምንም አይነት በጣም ነው የምናመሰግነው። በጣም ነው የምናመሰግነው።
መናገር የሚፈልገው ነገር አለ። ፈርስት ከቲቪ ፕሮዳክሽን ከልቤ ነው የማመሰግናችሁ። ሌላው በትወና ብቃታቸው በጣም ያስገረሙኝ ቤተሰቦች ከዳዲ ጋር ተነጋግረን ፊልም የሰራንበትን ቤት ከነጋው ገዝተን ጊፍት አድርገንላቸዋል። ከነገ ጀምሮ መግባት ትችላላችሁ። ትልቅ ቤት መቀየር አለበት። Wanna be me too. I'd wanna be me too. I'd wanna be me too. If I was you, I'd wanna be me too. I'd wanna be me too. I'd wanna be me too. I walk in like a timepiece. I go straight to VIP. I never pay for my drinks. My entourage behind me. My life's a movie, Tom. So bless me, baby, yeah. And even if they try to, they can't do it like I do. I thank God every day that I woke up feeling this way. And I can't help loving myself. And I don't. ፊልመኞች ፊልም ሰራችሁ ማለት ነው? ብዝ 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 ብዝ